ብዙ ጠላት አሳልፋችሁ ልትሰጡኝ የምትፈልጉ ወዳጅ መሳይ ጠላቶች እንዳላችሁ ያውቃለሁና እኔ ያለውልሽ አይደለም አንዴ ላውራ ሲሪየስ ነገር ነው። እኔ ከማንም ጋር አፍ መካፈት አልወድም፣ የምር አፍ መካፈት ምናምን አልወድም። እና እኔን መጣል የምትፈልጉ የሚመስላችሁ ደግሞ ጭራሻችሁ እሺ፣ እግዚአብሔርን የምሬ ነው። ዛሬም ሃይሚ ነገም ሃይሚ ከነገም ወዲያ ሃይሚ ነው እና እኔን ጠልታችሁኝ እራሱ ማለት ነው በእኔ አንፎሎ ብላችሁ ብሎክ አድርጋችሁ ብትወጡ ራሱ በብሩኬ ታገኙኛላችሁ። በብሩኬ አይ በቃ ልናይሽ አንፈልግም ብትሉ ራሱ የትም ቦታ ታገኛላችሁ። ምክንያቱም በህልማችሁም የትም ቦታ አለው። በቃ ጊዜው የኔ ነው። እኔን ማስቆም አትችሉ በምንም ተአምር ማለት ነው። እና እረፉ፣ ከወዳጆቼ ጋር አታጣሉኝ፣ እረፉ። ይሄ በፍቅር ነው። እኛ እኮ በእንደዚህ አይነት ጉዳይ ቢሆን ድሮ ነበር ብዙ ሰው የኔ ነገር ላይ በጣም ይበረታል ሁሉም ነገር ማለት ነው። ዝም እያልኩኝ ነው ማልፈው እና እረፉ። እሺ አይ ኖርማል ነው እኮ እግዚአብሔርን የያዘ ሰው አይወድቅም እና መቼም አጥሉኝ፣ እረፉ። በጣም እኔ እንደዚህ ላይቭ ላይ ራሱ ተናግሬ አላውቅም። ዩቲዩብ ላይም አንዳንዴ ምናምን ነው የምናገረው እንጂ እንደዚህ ተናግሬ አላውቅም። ግን ይሄ ላይቭ ላይ እየመጣችሁ ምናምን ደግሞ የሆነ ነገር እየለቃቀማችሁ እየሄዳችሁ ሰው አታጣሉ። እኔ በቃ በፍቅር ነው መኖር የምፈልገው ከማንም ጋር። እኔ ሲጀመር ልታይ አልወድም። ገባችሁ አይደለ? በቃ በሁሉ ነገር ትመጣላችሁ፣ በጣም በብዙ ነገር ልትፈልጉኝ ትሞክራላችሁ፣ ግን አልደረስኩባችሁም። በተለይ አንዳንድ ሰዎች እና በጣም ወዳችኋለሁ፣ አከብራችኋለሁ። ለሰው የሚገባውን ክብር እሰጣለሁ። ክብሬ እንዲነካ ግን አልፈልግም። መስመራችሁን አትለፉ። ሲቀጥል ደግሞ የሚዲያ ሰው ደግሞ የሁሉም ሰው አፍ መክፈቻ ነው ማለት አይደለም እና እንከባበር። ምክንያቱም ህግ የሚባል ነገር አለ። በቃ በፍቅር ከቀጠልን እንቀጥላለን እንጂ እረፉ። እሺ እንደዚህ አታድርጉ። ሴና ይወድሻለሁ የኔ እናት። ሴና እኮ ገረጭጭሽ በቃ። እና ደግሞ የጨረቃ ፋሚሊ አንድ ከሆነ ቅመሜ ማናችንም አንወድቅም። ኖ ፕሮብሌም አይደለ? እኛ በፍቅር እንወዳቸዋለን። አዎ ባለፈው እያልኩ ነበር የተኩላ ልብስ የሚሄዱ አሉ በመስለው ውስጣቸው ተኩላ የሆኑ ሰዎች አሉ እያልኩ ነበር። እና በውስጥም እየሄዱ የሚነካኩ አሉ። ዋላ የኛም ፋሚሊ እኔ እውነት ስነግራችሁ አታስቆሙኝም። ጌታ ምስክሬ እግዚአብሔርን አታስቆሙኝ። እኔ እግዚአብሔር ያለኝ ሰው ነኝ። እሺ በእግዚአብሔር ነው ከልጅነቴ ጀምሮ እዚህ የደረስኩት እና እናንተ